ሳባንና ድዳን የተርሴስም ነጋዴዎች መንደሮቿ ሁሉ ምርኮን ተማርክ ዘንድ መታሃልን? ብዝበዛንስ ተበዘብዝ ዘንድ ብርና ወርቅንስ ተወስድ ዘንድ ከብትና ዕቃንም ተወስድ ዘንድ እጅግ ብዙ ምርኮ ተማርክ ዘንድ ወገንህን ሰብስበሃልን? ይለዋል። አንተም የሰው ልጅ ሆይ ስለዚህ ትንቢት ተናገር፣ ጎግንም እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ በዚያ ቀን ሕዝቤ እስራኤል ሳይፈራ በተቀመጠ ጊዜ አንተ አታውቀውምን? አንተም ካንተም ጋር ብዙ ሕዝቦች ሁላችሁ በፈረሶች ላይ ከተቀመጡ ታላቅ ወገንና ብርቱ ሰራዊት ከሰሜን ዳርቻ ከስፍራችሁ ትወጣላችሁ። ምድርንም ትሸፍን ዘንድ እንደ ደመና በሕዝቤ በእስራኤል ላይ ትወጣለህ። በኋለኛው ዘመን ይሆናል። ጎግ ሆይ በዓይናቸው ፊት በተቀደስሁብህ ጊዜ አሕዛብ ያውቁኝ ዘንድ በምድሬ ላይ አመጣሃለሁ። ጌታ እግዚአብሔር እንዲህ ይላል፣ በእነርሱ ላይ እንደማመጣህ በዚያ ዘመን ብዙ ዓመት ትንቢት በተናገርኩ በዛች በእስራኤል ነቢያቶች በቀደሙት ዘመን ስለ እርሱ የተናገርኩት አንተ ነህን? በዛች ቀን ጎግ በእስራኤል ምድር ላይ ባመጣህ ጊዜ መቅሰፍቴ በመዓቴ ይመጣል ይላል ጌታ እግዚአብሔር። በእርግጥ በዚያ ቀን በእስራኤል ምድር ጽኑ መናወጥ ይሆናል። ከፊቴም የተነሳ የባህር ዓሦችና የሰማይ ወፎች፣ የምድረ በዳም አራዊቶች፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ፣ በምድር ላይ የሚኖሩ ሰዎች ሁሉ ይንቀጠቀጣሉ። ሺውም ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉት አሕዛብ ጎግ ማጎግን እንዲያስታቸው ለሰልፍ እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈር የተወደደችውንም ከተማ ከበቡ። እሳትንም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ። የዮሐንስ ራእይ ምዕራፍ 20 ከቁጥር 7 እስከ 10። የእግዚአብሔር ልጅ ኢየሱስ ከነገር ሁሉ